አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ ጋር እንዴት ናችሁ? እስኪ ዛሬ ገባ ገባ በሉና የዛሬ እንደው ምን በላችሁና ሁሌም ያው ከሙሽራ አልሄድንም ሰርግ እንትን አላልንም ምናምን ያልሽም ሙሽራዎቹም ሰርገኞቹም ላሳያችሁ ነው። ገባ ገባ በሉና እምባሉካሽን የት ነው? እምባሉካሽ ምን ነው ዘርፋችሁ ልትሄዱ ነው? እንደው አስቸግራችሁኝ። እዚህ ጋር ወንድሜም አለ፣ ወንድሜም እዘርፋለሁ እንዳትሉ። ባሉካዬም ያው አሉ። እያያችሁ መርጣችሁ እስኪ ባሉ የትኛ ይሆናል ብላችሁ እናንተን ትመርጣላችሁ። የዛሬ ዝግጅት ያው ሰርግ ምናምን ያመለጣችሁ እራት የሚጠላን ሰው ጠርቶ ያው ጥሪ ማክበር አለብን። ምሳም የሚጠራችሁ ሰው ሙሽሮች ያው እዛም እያላችሁ ቁጭ ብለሽ ብዬ አላላችሁኝም? የእናንተ ደስ እንደሚላችሁ ያው አንዳንዶቻችሁ ኧረ ባሉካሽ አናምንም በቃ አገባሽ አንልም አላላችሁኝም? እዩ አያችሁት በቃ በጠጥ ብሎ እንደዚህ። እስኪ ከወንድሜና ከሱ ለይታችሁ የምታወጡ ከዚህ ሁለታቸው እንደው የዘይነብ የትኛ ይሆናል? እንደው እኔ የምታውቁኝ ግን መቼም ወንድሜ አብድራህማን እንዳትሉ። ለማንኛውም ሰላማችሁ ያብዛልኝ፣ እናንተም ደስታ ያሳየን። ጥሩ ነገር ነው። ሁሌም እናንተ የኔ የምታስቡልኝ የምትጨናነቁ ሁሉም ወንድም እህቶቼ ሰላማችሁ ያብዛልኝ። እናንተም የመዳን ቅመሞች ለሀገራችሁ ያብቃችሁ። ሁሉም ያው የመዳን ቅመሞች እያሉን ጊዜውን ደርሶ የእንደዚህ ነገር እንደርሳለን። በሰብር የወጣንበት ዓላማ አመቻችተን አሳካን ሳንጨናነቅ እንደዛ ወጥተን ምን ካልን በእንደዚህ ነገር ነው አላህ የሚያመቻችልን። አብሽሩ እህቶቼ፣ እናንተም ገብታችሁ የምትደሰትበት ከልጆቻችሁ ባልኳችሁ ካሉ እናት አባዎቻችሁ ካሉ ሁሉም በሰላም እንደወጣችሁ በሰላም ለሀገራችሁ ያብቃችሁና ደስታችሁ ያሳየን። እኛ ጋር እንዲህ ይመስላል። ያው የምሳ የራት ምናምን እንዞራለን። ጥሪ ያው ሴትም ያው ቤትም ወንድም እንደዚህ ሰርግ እንትን ካለ በኋላ መልስ ምናምን ሄዳችሁ ቤትም ዘይርም ያው ጥሪ ማክበር አለባችሁ። ዛሬ እህቴ ጋር ዘና ፈታ እያልን ነው። አጋጣሚ በቃ ምን እንደሆነ አላውቅም። አንድ ቀን እኔ ሱራ እንደዚህ ቀርጬ ምናምን እንትን አይደለም። እነሱም አጋጣሚ ወደ እዛ እንትን ሲሉ ነው የገቡ። አያችሁ በቃ ካሁን በኋላ ጭቅጭቅም የለብኝም። ባድሽ ይዘሽ ነይ፣ ባድሽ እንደዛ ግን በቃ ተሸክማችሁ ሄዱ። እኔ ምንም ማድረግ ነገር የለም። አላምንም ታዲያ እንደው የስንት ሰው የሰርግ ብለሽ ታቀርቢ ነበር። እሱ መሰለን አንቺ እንዳገባሽማ እንደው በምን እናምላለን? አንቺ ቀልደኛ እንደው የሌላ ሰው እንትን ይዘሽ መተሻል። እኔ ሌላ ሰው የእህቴ ቤት ሰርጉ አያችሁ፣ እያንዳንዱ ላኩላችሁ፣ ግን ቀረጻ ላይ ያሉ ነው። እስኪ እሱም አለ በሌላ አሁን ወንድሞች እየቀረጹ አሉ። እንትኑ ሰርገኞች እዛ ሊካስሩ ምናምን ሲወጡ እንትን ምሳ እያነሱ በእነሱም ካለ እኔ እሱ ማሳያችኋለሁ። ምንም እንትን የሚነገር ነገር የለም። አኪድ እውነቱም ነው። ያው በፊት የእህቶቼ የሌላም ጎረቤት ምናምን ያው ስትሄዱ ምናምን ብዙ ሰው ነው የሰርጉ የእናንተ ቀረጽ ወይ ወደ እናንተ ልክ ነበር። እናንተ እንደዛ ነው የመሰላችሁ። አኪድ አልሐምዱሊላህ ረብል ዓለሚን ምንም በውሸትም ነገር ያደረኩ ነገር የለም። በውሸትም የተጀመረም ነገር የለም። ያው ቶሎ ብሎ ቤተሰው ማንም ሰው እንትን ሳይ በቃ ሆነን ቀረም ፈጠን ተብሎ የማንም ሰው እንትን አላልኩም እንጂ ብዙ ሰው ነው አሁን እዚህ ጋር እንኳን ስልክ የሚደውል የነበረ ሰው ያቆመ፣ ሰላምታ የሚያቀርብ የነበረ ያቆመ ብዙ ሰው። ለምን የዛ ጊዜ እናንተ ስል ነው ትንሽ ያው እንትን ባለ ሰው በቃ በሰርጉ ዝግጅት የሌላ ሰው እንትን ሳይሉ ምናምን የተባለ ግን አልሐምዱሊላህ በጥሩ እኔ እንደዚህ አስቤም ምንም ነገር እንትን አላልኩም ነበር። ትንሽም በቃ በሱናውም ነው እሱም በሱና ሆኖ ምንም ነገር እንደዚህ ነገር እኔ አልፈልግም ምንም ብሎ ያው ወንድም እህቶቻችሁ አላህ ያስደስታቸው። በቃ ላስደስት ያልተባለ ነገር አመሻሽቶ እንትን ትሉ እናንተም ደስ ይላችኋል። ደስ ይላል። እሱ ጊዜውን ያው ማያቅ ሰው የለም።
በዛ ጊዜ ማን ቤተሰቡም ያው አንዱ ስትሉ ምንም እንትን አትሉ። የዛሬውን እንደዚህ ደስ ይላል። ኑ እንብላ እስኪ በክትፎውን በምኑን ግን ያው ወደዛ ሂጄ እንትን ስል ሌላ ወንዶች ከመጡ እያነሳን ምናምን ስንበላ መቅረጽ አይመቸኝም እላችኋለሁ። ጓዳ ልገባ ስለሆነ ግን ሌላ ካልመጡ ወንድሜና እንደዛ ባሉካውም ከሆነ ጣጣ የለም። ከእነሱም እንደዛ ከበብለን ስንበላ ምናምን ስናነሳ አሳያችኋለሁ እላችኋለሁ። በመሀሉም ያው በቴም ደስታ ፍጥቅጥቅጭቅ ብሎ እንደው እንደዚህ ድምቅ ብሎ ለምንስ ያመጣዋል? ለምንስ እንደዛ ብቻ የሰርጉ ተብሎ ቀርቦ እኔስ ያዘጋጀሁሽ እኔስ ቤቴ ያለ ነገር ለምንድን ነው ቤቴ እንትን የለው ነገር እንደው እንደ ያላቀርበውም ብዬ እንደዛ ፈንክስ ጭቅሽ ብቅሽ ጥቁሽ አርጌ አስቀመጥኩላችሁ። ኑ ኑ ኑ ሁሉም ፍቅር ካለ ሁሉም ይደርሳል። አንዳንድ ሰው አሁን ሰው በዝቶ የዛኛ ምን የምትለው ነገር አለ አይደል? ይደርሳል። ብቻ መምጣታችሁ ብቻ ፈታ ዘና ማለታችሁ የእናንተ ክፉ አያሰማኝ። ወጥቶ ከመቅረት አላህ ይጠብቀን። አዎ የወጣንበት ነገር ተሳክቶ ገብተን እንትን ስንል በጣም ደስ ይላል። አንድ ሰው አላማውን ያስበው ነገር ተሳክቶለት እንትን ሲል ያስደስታል። አላህ ያስደስታችሁ። ብሉ። በእናንተ ምርጫ የመረጣችሁ ነገር አለ እላችኋለሁ። ያው በላይክም በሼርም ቤቴም ሞቅ ደመቅ ያደረጋችሁ አላህ ያስደስታችሁ። እኔ ያው እንደነገርኳችሁም ከእንግዲያም ከምንም እኔ እንኳን ይሄ ነገር እኔ ላሳያችሁ ምናምን ፈልጌም አይደለም። ነገር ግን እንዴት ጠፋች በቃ ወደዚህ እንትን አላለች ምናምን ትሉኛላችሁ ብዬ ነው ይሄም ነገር ያሳያችሁ። አንዳንዶቻችሁም በቃ ሀዲያ ሀገር ገብተሽ እንደዛ ምናምን ዩቲዩብም እዛ ጋር ሂጂ ቡታጀራ ሂጂ አንቺ መናገባል ምናምን ስትሉኝ ነበር። ግን ዩቲዩብ ነገር አው እኔ ራሴ ጠንከር ብዬ ለመስራት አው ዝግጁ ነው ተፈቀደልኝ። እሱ ግን እንኳን ዩቲዩብ እንደዛ ገብቶ ሊሰራ ጭራሽም እንኳን አዳርጎ እንደዛ ለማየት ነገር ከባድ ነገር ነው። እንዲህ ነገር የሌለ ነገር ነው። ነገር ግን እኔ ያው በቃ በፍቃድም እንደዚህ አጠገቡን እያልኩ እሰራለሁ። ስልኬ እናንተ ጋር አሁን ባለፈ ብዙ ነገር ታወራላችሁ። አንዴ ጻፍላችሁ እለዋለሁ እንዲህ እያያችሁ ነበር። አልሐምዱሊላህ ቤታችን እንዲህ ይመስላል። እናንተ መጣችሁ ለመደሰት ያብቃችሁ። ሰላማችሁ ያብዛልኝ። እየበላችሁ ምርጫችሁ ግን ንገሩኝ። አንዳንዱ ያው እንትን ባለ ነገር ወደዛ አድርጎ እንትን ይላል እንጂ ያው ሰላቅ አንዳንድ ነገር እንትን ብዬ እንትን ሰር የኔ ምርጫ ይሄኛው ነው የምበላ እኔ የተመቸኝ ይሄኛው ነው። እንደዛ እያላችሁ በእንደዛ ነገር እጃችሁም እንደሌላ ጊዜም በላይክም በኮሜንትም በሼርም ቤቴ ደመቅ አድርጉልኝ። ሰብስክራይብ ጀማሪዎች እስኪ ካላችሁ እኔ መመልሳለሁ። ሰብስክራይቡ ጭራሽ ምንም እንትን አይደል። አልሐምዱሊላህ ዶላርም ይሰጣል። ያላሰብኩት ነገር ነው። ዶላር ያስቀምጣል። የሰዓቱም ምንም ይሰጣል። ግን ሰብስክራይብ ምንም ጥምጥ አይልም። ምን እንደሆነ አይ መሐመድ ቆይ አለህ አንተ አለህ ወደዛ እንትን አትልም። እያያችሁ እዚህ ጋር ወንድሜ አለ። ከወንድሜ አጠገብ ማን ነው የሚመለከተው? ማን ነው? ምንድነው? ምንሽ የምትሉ ከሆነ የራሳችሁ ነው። ከገባችሁ ይገባችኋል። ያው ብያችኋለሁ። ሌላ አጅነቢ ምናምን ካልመጣ እየበላን እያነሳሁም አሳያችኋለሁ። ግን እዚህ ጋር ወንድሜና ባሩካይ ኒቃቤ አንስቼን ከት አድርጌ ስበላ ምን ስለነሱ ምንም ሳቀርብ አሳያችኋለሁ። ግን ሌላውን ካለ ጥጌ ይዤ ጓዳ ግብቼ ጥብቅ እላለሁ። ማንሳት አይመቸኝም ቀረጻ ላይ። አሁን ግን የነሱ ያው ምንም እንትን የሚል ነገር የለም። አይታችሁ ካሁን በኋላ አብሶ አለም ችግር ክር አድርግሽኝ ነበር። በቃ ተገላገልኩሽ። እሺ ወይ እንዲህ ነው በዛኛ አይታችሁ ምን ብላችሁ ከዛ ያው አልፈቀደም እንጂ እኔ እንኳን ከሱ ጋር እንደዛ ብዬ ያሳያችሁ ነበር። አልተመችም። ስልክ ይዞ ማናቸው ይሄ ልጆች ዩቲዩብ ላይ የሚያስገቡሽ ብሎ ስልኩ እያየው ነው። አሁን ዩቲዩብ ላይ ገብታ ነው ሳያ እያወራች ነው። አሁን ቀረጻ ዩቲዩብ እንደው የሚገርማችሁ ነገር
እቺ ሴትዮ ስልክ ይዛ እኔ ምን እየሰራች ነው ብዬ አስባለሁ ብሎ ወንድሜ አየሃት ዘይነ የምሰራ ነገር ስልክ ይዛ እንደው ይቱ ኧረ ያን ቀን ገብቶ እንደዛ ለማለት ምንም አይወድምም አያይም። የዛ ነገርማ ድምፄ ቀነስ አድርጌ ነው ያው የምሰራላችሁ ዩቲዩብ ላይ ገብቼ ምጽፍ ምን ብል እንጂ ምንም እንደዛ የሚባል ነገር የለም። ግን ለመስራት ከእናንተም ሆነ ከምንም መስራቱ ስራ ነው። ስራ ወዳጅ የሆነ ሰው የስራ እንትን አይልም። ስራሽን በአግባቡ እንደዛ ነገር በቃ አለ አይደል ለአላህ ፍራቻ እንዳለሽ እንዲህም ሰርተሽ እንትን የምትይ ነገር ምንም ችግር የለም ተባለ። ኑ ከእናንተም እንስራ፣ ከእናንተም እንብላ፣ ከእናንተም ዘና ፈታ ማለት እወዳለሁ። ኑ ገባ ገባ በሉ። እስኪ ምን ብለሽ ታጽፋለሽ ይሆናል? ዛሬ ምን ይዤ መጥቻለሁ? ሰርጉ አለቀብኝ፣ የሰርጉ እነሱ አላየሁም ምናምን እስኪ ያሳየን። እርግጥማ ያገባሽ አይመስለኝም ብላችሁ ነበር። ምረጡ በቃ። በዚህ ባሉ በሁለታቸው አንድ ወንድሜ ነው፣ አንድ ባሉካ ነው። የትኛው ይሆናል? የዘይነቡ እንደው የት እናንተ የሚገባችኋል። እኔ ለይቼ ምንም ሳልላችሁ እናንተ እንትን ብላችሁ ያው የምታውቁ ወንድሜ የምታውቁማ ይሄማ ብለማመን ትላላችሁ። በግምትም ታውቃላችሁ። ሌሎቻችሁም ይገባችኋል። እሱ ጥርጥር የለም። በቃ ምንም ከአሁን በኋላ አንድ ቀን ጥያቄ ምን እንዳይመጣብኝ ወደዛ ሂዳችሁ ይሁን አንድ የያዛችሁ ነገር እንትን ስትሉ በጣም ነው እንትን የሚለው ሁሉ ጫጫታ ከሌላ ቦታ ነው የሚሰማችሁ ከሆነ ያው ያደረኩ ምን እንዳትል እንዲህ ይመስላል። እንደው እናንተም ቆይ እስኪ እናንተ ሀሳብ የእናንተ በቃ ያላችሁኝ ነገር እንደዛ እንትን ስል የምታደርጉ ነገር እንደዛ ነው። ሆነ ቀረም ያው አንዳንድ ሰውማ የትም እንትን አይልም አይደል? ምንም ሀሳብ ሆኖ ምንም እንዲህ የሚለው ነገር የለም። ነገር ግን ይሁን አልሐምዱሊላህ እኛ አሁን እንዳልኳችሁ ካልመጡ ልጀምር ነው። እስኪ ዱአ አድርጉና ሌላ ካልመጣማ አሳያችኋለሁ። ከመጣ እኔ ጓዳ ነኝ፣ ወደዛ አልሄድም ማለት እስከዛ ድረስ እንትን ካላል ነው። እንግዳዎች ካልመጡ በአንድ እንሆናለን። እኔም አሁን ይሄም ቀረጻ እንኳን እንትን ለማለት ነው። ወይኔ እራት አሁን ከኛ ጋር አይበሉ ምናምን ብዬ አስቤ እንትን ስል ከኋላ ነው ትንሽ ጊዜ ነው እንትን ያልኩት እነሱ አይቶ እንትን ሳይሉ ምናምን ብዬ ነው እንትን ያደረኩ። አላህ ይጠብቃችሁ፣ የአላህ ጥበቃ አይለያችሁ ሙዶቼ። ኢንሻአላህ ካሁን በኋላ በቃ እንግዳም ይሄ ያክል እንትን አይለኝም። ከእናንተም ጋር ነኝ። ጠንከር ብለን እንሰራለን። ከመጣችሁም ያው ወደዚህም ብትመጡ ምን ብትመጡ አንድ ላይ ሆነን እንሰራለን። እናንተ ግን ቡታጀራ ያላችሁኝ መውጣቱም ከባድ ነው። አላህ ይጠብቃችሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ። አብሽሩ ነኮት